ሐዲስ አላህ እንደሚጠብቀው ቃል አልገባለት እንደ ቁርአን ያለ ንግግር ነው እኔ አውርጄ እኔ እጠብቀዋለሁ ብሎ ቃል ገብቶለታል በሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይ ቁርአንን ያወረደው እኛ ለሱ ጠባቂዎች ነን አለ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኡስታዙና ምንድነው የሚለው? ቁርአን ያላ ንግግር ነው። ያላ ንግግር ደግሞ ተጠብቋል። ምክንያቱም አላህ እኔ አውርጄዋለሁ እኔ ጠብቀዋለሁ ብሏል። እንደ ሐዲስ አልተበረዘም ያለ ነው። የኔ ጥያቄ አላህ የጠበቀው የትኛውን ቁርአንን ነው? ያላህ ንግግር የትኛው ቁርአን ነው? በመሐመድ ላይ የወረደው በአጥንት በሰሌን በሰሌዳ የተጻፈውን ቁርአንን ነው አላህ የጠበቀው? የአላህ ቃል ያ ነው ወይስ ኡስማን የጻፈው ነው የአላህ ቃል የተጠበቀው የቱ ነው ብትነግሩን? ምክንያቱም በሳሂህ አልቡኻሪ 4987 ላይ ኡስማን እንዳቃጠሉ ይናገራል። እንዲሁም ደግሞ ቁርአን መቅደሙ ላይ ምንድነው የሚለው? ቁርአን በብራናም በሰሌዳም በአጥንትም በሰሌንም በስስ ድንጋዮችም ላይ የአያቱ ተራ ተጠብቆ ተጽፎ በነብዩ ቤት ይቀመጥ ነበረ። ብዙዎች ምዕመኖች በቃላቸው አጥንተው ሲኖሩ ከነብዩ እርፈት በኋላ በ12ኛው ዓመት ስደት በኢማም በተደረገ ጦርነት እያለ ይቀጥልና ዳግመኛ ከሊፋ ኡስማን በ25ኛው ዓመት ስደት ባነበቡት ግጭት ስለተገኘ በአራት የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው በመጀመሪያ አወራረድ መሰረት የሱራዎቹን ተራ ጠብቀው ሰበሰቡት። ከሊፋውም በ5 ኮፒዎች አጽፎ አንዱ ለራሱ አስቀርቶ አራቱን ለመካና ለደማስቆ ለበስራ ለኩፋ ከተሞች ልኮ ማንኛውም ሰው ከዚህ ብቻ እንዲገለብጥ አድርጎ የቀረውን ስለአቃጠለው ምን ስላደረገው ስላቃጠለው። ስለዚህ የአላህ ቃል የቱ ነው የተጠበቀው? የኡስማን ነው ወይስ በመሐመድ ላይ የወረደው በአጥንት በሰሌን የተጻፈው የተቃጠለውን ነው አላህ ጠብቀዋለሁ ብሎ ቃል የገባው? እንግዲህ ቁርአን ፍጡር እንዳልሆነ ነው ሐዲሳቱ የሚናገረው። እነሱም የሚሉት በሱናን አቢ ዳውድ 4737 መሰረት ቁርአን ያልተፈጠረ እንደሆነ ያላህ ቃል ስለሆነ ፍጡር አይደለም። እንዲሁም ደግሞ ያ ፍጡር ያልሆነው ቁርአን በትንሳኤ ቀን በሰው መልክ ተመስሎ ይመጣል። በሱናን ኢብን መጃ 3781 ላይ ቁርአን በትንሳኤ ቀን ይመጣል። ልክ እንደ ገረጣ ሰው ሆኖ እንደሚመጣ አካል ለብሶ እንደሚመጣ ይናገራል። ይሄ ፍጡር ያልሆነው የአላህ ቃል የሆነው ቁርአን በትንሳኤ ቀን ይመጣል ማለት ነው። የትኛው ቁርአን ነው የሚመጣው? በመሐመድ ላይ የወረደው ነው ትክክለኛው ያላህ ቃል ወይስ ኡስማን የጻፈው? ምክንያቱም ኦሬዲ በመሐመድ ላይ የወረደውን በአጥንት ላይ በሰሌን ላይ የተጻፈውን ኡስማን ስላቃጠለው ትክክለኛው ቁርአን የፈጣሪ ቃል የተባለው ያ ፍጡር ያልሆነው የአላህ ንግግር አላህ ጠብቀዋለሁ ያለው የትኛውን ነው? ከተቃጠለ ምኑን ነው የሚጠብቀው? እንግዲህ ቁርአን በፍየልም ተበልቷል። የትኛውን ነው አላህ ጠብቀዋለሁ ያለው የጠበቀው? የኡስማንን ነው? ኡስማን የጻፈውን ነው። ምክንያቱም በመሐመድ ላይ የወረደው ኦሬዲ ስለተቃጠለ ማስተያየት ስለማንችል ያ ምን እንደሚል ማረጋገጥ ስለማንችል ማለት ነው።